ኧረ ሹፈው ነውና አዲስ እረኛ ገብታ ያስተኛ ይስተኝ ጽናቱ ወራዳ ሚከብ ሰጥቷል ጥቂም ነው መናራው መኪናው እስከገባ ወረ ብርጫ ምን ሆነ መጨመር እኮ ጥቂም አይደል ግቢ አንዴ አምስት መቶ ቲኬት ቆርጠው ወጣ እኮ አንድ ሺህ ደግሞ የተወሰነ ያክል ሰው ነው የቀረና ቤተሰብ ይላል ፍቅር ሰላም እናንተ ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ደግሞ ምን ተፈጠረ ልትለን ይሆን? እንዴት ነው ሁሉ ሰላም? ሳምንቱ እንዴት ነው? ሳምንቱ አሪፍ ነበር። በጣም ደስ ይላል። ዛሬ ደግሞ እሑድ ቀን ነው። ኢንሻአላ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉት። ምን አገባኝ? ሰብስክራይብ በማድረግ ሞኔታይዝ እንግሊዘኛ አይደለም የኔት እንግሊዘኛ አይደለም ያማን አቦናና ከኛ ጋር መተፈታ ብራዚል አምጥተህ ብድራት አይቀጥረ ጀማሪ ካፕሎች ተው ወዷን ታማ መታ ሰገራ ካልሰጠች በሆስፒታሉ ላይ ያላትን አሰራር አስቴል ሰጥ ነው የመጣው ወይስ ለቫለንታይን አልጋ ፈልጋችሁ እዚህ እንደሆነ ብስተኛ አልጋ ብቻ ነው ያለው ለአንድ ሰው ብቻ ነው የሚፈቀድ እማ በቃ አስፈልጋችኋል ስጫቸው በቃ እንዴ አባ አውቃለሁ ዶክተር የልጅነት ፍቅሬ እኮ ነች አንድ ቀን እኔ አውቃታለሁ ከልጅነቷ ጀምሮ አንድ ቀን ሽንት ቤት ስገባ ይቻታለሁ አሃ እማ እስካሁን በደንብ ነሽ ማለት ነው ባይሆን እኔ ልስጥላት ምን ጭራሽ ባንኮ ነው ምን አርግ ነው የምትሉኝ? ኧረ ስሬ ልስራበት። ኧረ ተውኝ። ኧረ ተው አባ የሆነ ነገር ሊያሰራ ቢፈልገው ነው እንጂ እኔ ካካንደልኝ ማንንም ያውቅ ወይ ስጪ ወይ ውጪ ዝብዛብ ከፈት እማ በርቺልኝ። እሺ በዚህች ብቻ ትንሽ እሺ ዶክተር የላትም እኮ የላትም ስለማውቅ እኮ ነው። ለምን ትከራከሩኛለች? እኔ ብቻ ነኝ ማ ዶክተር ግልጽ ናት። ምንድነው ምን ተፈጥሮ ነው? ምንድነው? ቻለው እማ ነች እማ ናት ቻለው እማ ናት እንዴ? ኧረ እማ አይደለች። እማ ሰላም ነሽ? ሁሉ ሰላም እንዴ? ምን የለውም እኮ እማዬ አላረክሽበትም። የለውም ባዶ ነው። ምንድነው እንዴ? እማ ዘበልሽ ዘበል አንድ ጓደኛዬ ጋር ምን እንባባል ነበር? መዞር ትወዳለች። እኔም በጣም ትራቭል ማድረግ እወዳለሁ። በቃ በወር 1 ሚሊዮን መስራት ስንጀምር ተባባለ ምን ነገር አንሰራም በቃ መዞር መጣልና 1 ሚሊዮን ብዙ መስሎን አረ ወንድሞቼ ገንዘብ ጡር አይለው አለቶቼ ገንዘብ ጡር አይለው ከዛ ነው ልጅ ስንነግራቸው ዶላር ነው አሉን። እዛ ለምን ብር ነው እንጂ በአመት 12 ሚሊዮን አሉን። በቃ ሁሉ ነገር እስከተደረሰበት ድረስ ነው። አሁን አመት 12 ሚሊዮን ምንም እንዳልሆነ ገብቶናል። እኔና ሰው በጣም ሩቅ ጊዜ ማደረም እንደዛ ነው ግን was big deal ለኛ በቃ እንትን ካለን እንሄዳለን ትሪፕ ነው በየ3 ወሩ እንወጣለን እንዝናናለን ብለን ኦሬዲ እንሰራውን ብር ለንዝናናበት እቅድ ነበረን። ግን የሆነ ጫፍ ትንሽ ስትመጣ ደሞ የትም እንዳልሆነ ያንተ ቦታ ምንም እንዳልሆነ ማለት ነው። አሁን ያለውበት እንትን ነውና አዲስ እረኛ ገብታ ያስተኛ ይስተኝ ጽናቱ እንጂ እኔም አልተኛ ስምህ ማን ነው ይላሉ ጥያቄ ያበዛሉ ከየት እንዴት እስከ ዛሬ በቀጥላሉ መልስ ሰጣቸዋለሁ ዋናው እኔም መምጣት አንቺ ደግሞ እዚህ ማሪቤል ለማሪቤል ተርመጥማጭ እንጂ እናንተ ማገዳችሁ ወንድማን ይጨርሳል የመጣው ሌባ ቪያግራ እየሰጠሽ ለቀናት ትደፍረዋለች የት ነሽ ማሜን ስጋዬን ባየሽ ምን ነው የሚያውቀው? እኔም ስራዬን ነው የሚያውቀው። ጥቂም ስለሚሰራ አውቃለሁ። ጥቂም ነው መናራው መኪናው እስከገባ ወረ ብርጫ ምን ሆነ መጨመር እኮ ጥቂም አይደል? ግቢ አንዴ አምስት መቶ ቲኬት ቆርጠው ወጣ እኮ ወጣ በኋላ አንተ ለምን ትጨምራለህ? በቃ ማያዋጣ ከሆነ እዛም በቅራት እዚህ ጋር አሁን እኔ ጋር ቁማራት ተውት አልሰጠውም። ብር ጨምረው ምን ሊጠብቀው አዳምጣ መጀመሪያ ቲኬት ከሌለ ባዶ ወጣ አስማምታ መምጣት አንተ ውጪ ነው ቲኬት ታመጣ አባ ሰማንያ አርሻለ ሰሌዳስ እሺ ይተራር ታታርጋ አጥያ
ጥያቄዎች ጠይቃለሁ ትመልሳለህ እሺ የመጀመሪያው ጥያቄ በዚህ ሰዓት ኤክስ ብትደውልልህ ታነሳለህ ማለት አላነሳም ነው ሲጀመር ኤክስ ስልክ አለ ማለት እሺ እንቶሽ ሁለተኛ ጥያቄ ሁለተኛ ጥያቄ ደግሞ ጭራሽ ከነመፈጠሪ ጭራሽ ባታቀኝ ይሻላል ወይ ደግሞ አሁን ብሬክ አፕ ከምናደርግ አሁን ብሬክ አፕ እናደርግ ጭራሽ ብሬክ አፕ እናደርግ ማሰባለ አይደለም አስቢሽ ጭራሽ ከማላቅሽ አሁን ላይክ አትሊስት የሆነ እንኳን ትንሽ ጊዜ እንኳን አሳልፈን ብሬክ አፕ እናደርግ አይሻልም ከባዱ አይሻልም የፈለገ ነገር ከሆነ አሳልፈን ግን አሁን ብሬክ አፕ እናደርግ ትፈልጋለህ ነው አይደለም እሺ በቃ እንትን እንበል ከነጭራሹ ባላቅሽ ስለዚህ ኖርማል ነው አንተ እኔን ከነጭራሹ ባታቀኝ በጣም ኖርማል ነው አንተ እሺ ሶስተኛ ጥያቄ የመጨረሻ ጥያቄ ውስጥ ነው የገቡት ወይ እንደው ምን ቀን ነው እዚህ ጉድ ውስጥ የገባሁት ባታቀኝ በጣም ኖርማል ነው አንተ እሺ ሶስተኛ ጥያቄ የመጨረሻ ጥያቄ እሺ 10 ሚሊዮን ብር ተሰጥቶ በአለም ላይ ቆንጆን ሴት ከምትስምና እኔን በነፃ ከምትስም አንቺ በነፃ ስምሻለሁ ሲጀመር በአለም ላይ ያለች ቆንጆ ሴት ላንተ እኔ እንደሆንኩ ማታስብ አይደ እንደዛ አይደለም ጥያቄሽ ሲጀመር በቃ ትበልሽ አፋሽ አረ ምግብ እዚህ ቤት ምግብ የለም አንቺ እንዴት ነው የሚያረግሽ የምን ምግብ ነው የሚሰጥ ምግብ እንግዲህ ሰው ቤት ገብተሽ እንደዚህ አትጨማለቂ አቤ ምግብ በኢየሱስ ክርስቶስ አንቺ ምግብ አሰበብሽ ዘሜ ምግብ አፈራባሽ አፈራባሽ ነው ያለበት ምግብ እንግዲህ አይደለም እንዴ በላይ እንደመጣ ነው ምግብ ከያይነቱ አርጊው አቤ አሰበም የኔ ፍቅር ሜሪዬ ደወለች። እሺ ላውድ ላድርግልኝ። እሺ ወይ ሜሪዬ ዳኑዬ እንዴት ዋልሽ? በእናትሽ ባልሽን ላኪልኝ እስኪ የሻወር ቤቱ ቧንቧ ተበላሽቶብኝ እንዲያስተካክልልኝ ፈልጌ ነው። የለም እኮ ስራ ነው ያለው አልገባም። በእውነት የኔ ፍቅር መጥቻለሁ። ነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። ነፍስ አይከብድም ወይ ለአብይ አብቹ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጠዋለሁ። ሰላም አባ እንዴት ነህ? አለ ከኪም በርገር ነው የመጣ ነው። ይሄንን በርገር በ5 ጉርሻ ከጨረስክ ይሄንን ብር እሰጥሃለሁ ማለት ነው። በ5 ጉርሻ መጨረስ ትችላለህ? እሺ ከቻልክ ነው። ትችላለህ? እርግጠኛ ነህ? እሺ እንግዲህ እንቆጥራለን አብረን ማለት ነው። እሺ እቺንማ በሁለት ነው ጨርስ። እሺ በሁለት ጨርሷል። 5 ጉርሻ ከአምስት ከበለጠ አንድ እንኳን ከበለጠ አልሰጥህም። እዚህ በ5 መጨረስን እርግጠኛ ሁን። ጌታሁ ቀጣዩን ይጎርሰዋል ወይ ነው? ሌላም ካለ አምጣ ነው የሚለው። ይጎርሰዋል። እርግጠኛ ነህ? አንድ ጉርሻ እየቆጠራችሁ ነው። እሺ ቀጣዩን እንግዲህ እንደተሸነፍኩ እየተሰማኝ ነው። እሺ አይ ላንተ በአንድ ጉርሻ ትጨርሰዋለህ ነበር ማለት የነበረብኝ። እሺ ፋስት ፎርወርድ ይቀረዋል። እሺ አላልኳችሁም? በሁለት ጨርስ። በሁለት በቃ በሁለት ጉርሻ ጨርሶታል ማለት ነው። ድንቹ ሲያንተ አይደል? በጣም ተርቧል። ሳህኑ የኛ ነው። በተጨማሪ ለመጋበዝ ከፈለክ ስለሆነ ዛሬ እንትን ያልከው መስቀል ስለሆነ
አቦናና ከኛ ጋር መተፈታ